አሁን መላ ሰውነታችንን ሙሉ በሙሉ ሸፍኖ የሚገኘው ቆዳ በአንድ ወር ጊዜ ውስጥ ይወገዳል። ከዚያም በሌላ በአዲስ ቆዳ ይተካል። ከስር አዲስ ሆኖ የሚተካው ቆዳ ደግሞ የሚሰራው በየቀኑ ወደ ሰውነታችን የምናስገባቸውን ንጥረ ነገሮች በመጠቀም ነው። ይህ ሁሉ ፕሮሰስ ለመካሄድ ደግሞ አመታትን አይፈጅበትም፣ በሳምንታት ውስጥ ነው የሚካሄደው። ይህ ማለት በዚህ ወር የተመገባችሁት ምግብ ቃል በቃል በቀጣይ ወር የሚኖራችሁን ቆዳ እየገነባ ነው ማለት ነው። በዛሬው ቪዲዮ ቆዳችንን ከውስጥ ስለመገንባት ሳይንሱ በትክክል ምን እንደሚል እንመለከታለን። እውነቱን ለመናገር አብዛኞቻችን ስኪን ኬር ወይም ቆዳን መንከባከብ ሲባል በጣም ውድ የሆኑ ቆዳችን ላይ አፕላይ ልናደርጋቸው የምንችላቸው ክሬሞች፣ ሰንስክሪን እንዲሁም ሴረሞችን መጠቀም ይመስለናል። ነገር ግን የቆዳችን ጤና ፊታችን ላይ ከመታየቱ በፊት የምንመገበው ሳህን ላይ አስቀድሞ ይታያል። ሰላም፣ ዶክተር ጸባይ ነኝ። በሽታ እናንተ ላይ ከመከሰቱ በፊት አስቀድሞ በመከላከል ላይ የምታምኑ ሰዎች ከሆናችሁ ሰብስክራይብ በማድረግ ፋሚሊያችንን ጆይን አድርጉ። የመጀመሪያው ልማድ በቀን 3 የሾርባ ማንኪያ ቶማቶ ፔስት ወይም የቲማቲም ድልህን መመገብ ነው። በአንድ ጥናት ላይ ተመራማሪዎች ተሳታፊዎቹን ለ3 ወራት ያህል 3 የሾርባ ማንኪያ የቲማቲም ድልህን ከመመገባቸው በፊትና ከተመገቡ በኋላ ሆን ብለው ዩቪ ላምፕ የተባለ መሳሪያን በመጠቀም ለዩቪ ላይት አጋለጧቸው። ውጤቱም የቲማቲም ድልህን ከተመገቡ በኋላ በቆዳቸው ውስጥ ያለው የዲኤንኤ ዳሜጅ በጣም ዝቅተኛ ሆኖ ተመዝግቧል። ከዚህ በተጨማሪ ደግሞ በዩቪ ላይት አማካኝነት ተነቃቅቶ በቆዳችን ውስጥ ያለውን ኮላጅን የሚሰባብረው የኢንዛይም መጠንም በከፍተኛ ሁኔታ ቀንሷል። በሌላ ጥናት ለፀሐይ ጨረር ከመጋለጣቸው በፊት ለ10 ሳምንታት ያህል በአንቲኦክሲዳንት የበለጸጉ እንደ ቲማቲም ድልህ ያሉ ምግቦችን የተመገቡ ሰዎች ለሰንበርን ወይም ደግሞ በፀሐይ አማካኝነት ለሚከሰተው የፊት መቅላትና መቃጠል በ40% ቀንሷል። እዚህ ጋር በቀላሉ ችላ የሚባለውን አንድ ነገር እንመልከት። በፀሐይ ጨረር አማካኝነት የሚለቀቀው ራዲዬሽን በአብዛኛው ዩቪኤ ነው። ዩቪኤ ደግሞ በቆዳችን ላይ የሚገኘውን ዲኤንኤ በቀጥታ አይጎዳም። ዩቪኤ በቆዳችን ላይ ጉዳት የሚያደርሰው ፍሪ ራዲካልስ ተብለው የሚጠሩ አደገኛ ኬሚካሎች እንዲመረቱ በማድረግ ነው። እንደ ቶማቶ ፔስት ያሉ በአንቲኦክሲዳንት የበለጸጉ አትክልትና ፍራፍሬዎች የነዚህን አደገኛ ኬሚካሎች ወይም ፍሪ ራዲካልስ እንዳይመረቱ በማድረግ ነው የቆዳችንን ጤንነት ለመጠበቅ የሚረዱን። በዚህ ቪዲዮ ውስጥ ከተጠቀሱ ልማዶች መካከል በጣም ቀላሉ ይህ ነው። ምክንያቱም በእኛ አመጋገብ ዘዴ ውስጥ ቲማቲም በጣም የተለመደና በብዙ ምግቦቻችን ውስጥ እንደ መሰረት ሆኖ ስለሚያገለግለን። ሁለተኛው ልማድ በቀን 2 ጊዜ አረንጓዴ ቅጠላ ቅጠሎችን መመገብ ነው። አረንጓዴ ቅጠላ ቅጠሎች በውስጣቸው ሉቲን እና ዚአዛንቲን በተባሉ 2 ውህዶች የበለጸጉ ናቸው። በአንድ ክሊኒካል ትራያል ላይ በቀን ከ1 እስከ 2 ጊዜ አረንጓዴ ቅጠላ ቅጠልን የተመገቡ ተሳታፊዎች በ2 ሳምንታት ጊዜ ውስጥ ብቻ ስኪን ሃይድሬሽን ወይም የቆዳቸው እርጥበት፣ ኢላስቲሲቲ ወይም የቆዳ የመለጠጥ አቅሙ እንዲሁም ደግሞ ፎቶ ፕሮቴክሽን የቆዳ ከፀሐይ የመጠበቅ አቅሙ በከፍተኛ ሁኔታ ተሻሽሎ ታይቷል። ለአረንጓዴ ቅጠላ ቅጠሎች አረንጓዴ ቀለምን የሰጣቸው በውስጣቸው የያዙት ክሎሮፊል ተብሎ የሚጠራው ውህድ ነው። በዚህ ውህድ ላይም የተሰራ ሌላ ሙከራ አለ። ጥቂት የሾርባ ማንኪያ ስፒናች የተሰጣቸው ሴቶች ከ3 ወራት ጊዜ በኋላ ከፍተኛ የኮላጅን ምርት፣ የተሻለ የቆዳ የመለጠጥ አቅም እንዲሁም ደግሞ አነስተኛ የፊት መጨማደድ አሳይተዋል። ከዚህ በተጨማሪ ከዩቪ ጨረር የሚደርስባቸው የዲኤንኤ ጉዳትም አነስተኛ ነበር። ይህ የደርማቶሎጂ ወይም የቆዳ ሕክምና መጽሔቶች በቀጥታ ከጻፉት ጋር ይገናኛል። የአንዱ ዶክተር አስተያየት ርዕስ አልበቃል እንዲህ ይላል: ቆዳን ከፀሐይ ብርሃን ጉዳት ለመጠበቅ በርካታ አረንጓዴ ቅጠላ ቅጠሎችን ይመገቡ። ሶስተኛው ልማድ ስለ አንድ ስፔሲፊክ ምግብ አይደለም፣ ይልቁንም ፕሪንሲፕል ወይም መመሪያ ነው። እንዲሁም ደግሞ ለምን ከሰፕሊመንት ወይም ተጨማሪ ምግቦች ይልቅ ሙሉ ምግቦች ላይ ማተኮር እንዳለብን የሚያሳይ ግልጽ ምሳሌ ነው። ቲማቲም ቀይ ቀለም እንዲኖረው ያደረገው በውስጡ ያለው ላይኮፔን ተብሎ የሚጠራው አንቲኦክሲዳንት ነው። አሁን ላይ ላይኮፔንን ብቻውን በማውጣት እንደ አንድ ሰፕሊመንት ይሸጣል። ተመራማሪዎች ቀደም ሲል ከጠቀስኩት የቲማቲም ድልህ ጋር እኩል የሚሆን የላይኮፔን ሰፕሊመንት ለተሳታፊዎች ሰጧቸው። ነገር ግን ከቲማቲም ድልሁ ጋር ሲነጻጸር የላይኮፔን
ሰፕሊመንት ምንም አይነት ጉልህ የሆነ ፎቶ ፕሮቴክሽን ወይም የቆዳ ጉዳትን የመከላከል ውጤት ማምጣት አልቻለም። ቲማቲም ውስጥ ያለው ያው ተመሳሳይ ውህድ ነው፣ ነገር ግን በተናጠል ሲወሰድ ምንም ውጤት የለውም። በጥናቱ መጨረሻ ላይ ተመራማሪዎቹ እንዲህ ሲሉ ደመደሙ። ቆዳችንን የሚጠብቀው በቲማቲም ውስጥ ያለው ላይኮፔን ብቻ ሳይሆን በቲማቲሙ ውስጥ ያሉት አንቲኦክሲዳንት በጋራ በመሆን ነው። ይህንን ሁኔታ ይበልጥ ግልጽ የሚያደርገው ምሳሌ ደግሞ ከቫይታሚን ሲ እና ከቫይታሚን ኢ ጋር የተያያዘ ነው። እነዚህ ቫይታሚኖች በማንኛውም መጠን በተናጠል ሲወሰዱ ቆዳን ከፀሐይ ጉዳት ከመጠበቅ አንጻር ምንም ትርጉም ያለው ውጤት አያመጡም። ነገር ግን አንድ ላይ ሲወሰዱ በፀሐይ ምክንያት የሚከሰተውን ሬድነስ ወይም የቆዳ መቅላት ለማስከተል የሚያስፈልገው የዩቪ ጨረር መጠንን ከ75% በላይ ያሳድጉታል። አንድ ነጠላ ንጥረ ነገር አስፈላጊ አይደለም ማለት አይደለም። ይልቁንም እነዚህ ውህዶች ከሚገኙበት የተፈጥሮ ምግቦች ውስጥ ለይቶ ማውጣት መጀመሪያውኑ እንዲሰሩ የሚያደርጋቸውን የቡድን ስራ ያጠፋዋል። እስካሁን የተመለከትናቸው ልማዶች ሰንስክሪን የፀሐይ መከላከያ ቅባትን ይተካሉ ማለት ግን አይደለም። ለምን እንደሆነ ግልጽ እናድርገው። በአመጋገብ ላይ ተመስርቶ የምናገኘው የቆዳ ጥበቃ ከፍተኛው መጠን በግምት SPF 4 አካባቢ ነው። ሰንስክሪን ደግሞ ከSPF 10 እስከ 40 ወይም ደግሞ ከዚያ በላይ ጥበቃን ይሰጣል። ይህንን በቀላሉ ለመረዳት በዚህ መንገድ አስቡት። ሰንስክሪን ፈጣን፣ ጠንካራ ጋሻ ነው። ምግብ ደግሞ ቆዳን ከስር መሰረቱ የሚገነባ። ሰንስክሪን መቀባታችንን በረሳንበት ሰዓት ወይም ሰንስክሪንን መቀባት ባልቻልንባቸው ሁኔታዎች ሁሉ ለቆዳችን የጀርባ አጥንት ነው። ስለዚህ ሁለቱንም አብራችሁ አስይዱት። ቆዳችሁ በየወሩ ከምትመገቡት ምግብ እንደ አዲስ እየተገነባ ነው። ጤናማ ቆዳ እንዲኖራችሁ የምጽፍላችሁ ማዘዣ ይህ ነው። ስክሪንሻት አድርጉት። በቀን 3 የሾርባ ማንኪያ የቲማቲም ድልህን ይመገቡ። በቀን ከ1 እስከ 2 የምግብ ድርሻ ማለትም በትንሹ 2 ኩባያ አረንጓዴ ቅጠላቅጠልን ያካቱ። ከነጠላ ሰፕሊመንት ይልቅ ሙሉ ምግቦችን ያስበልጡ። ሰንስክሪን መጠቀማችሁን ቀጥሉ። እዚህ ቪዲዮ ላይ የተጠቀሱት መረጃዎች በሙሉ አጠቃላይ የቆዳ ጤንነትን ለመጠበቅ እንጂ ለአንድ ለተወሰነ የቆዳ ህመም የሚሰጥ ሕክምናን አይወክልም። ለእያንዳንዱ የቆዳ ችግር የግል ደርማቶሎጂስት ወይም የቆዳ ሐኪምን ያማክሩ።